screenshots ከኢየሱስ ሌላ ፈጣሪ አለ የለም? camera roll. የለም እሱ ብቻ ነው photo ፈጣሪ። into a viral video. በጣም ጥሩ። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ማን ነው እዛ ጋር ፈጠረኝ እያለ እያወራ ያለው? አንብቦ In seconds. መጽሐፈ ምሳሌ ምዕራፍ 22 ላይ Choose the video template you like. Now, you have become a top AI ከየትኛው ቤት ነህ? 81 ነው የምትቀበል? 66 ነው የምትቀበል? የትኛው ነው የምትቀበል? በቃ ሌላ ነገር ጥያቄ ነው የጠየኩህ። ከየትኛው ነህ ነው ያልኩኝ። እኔ ጥያቄ ማለት ካልመለስ ተከፈተው ችግር የለም። በቃ ከፍቶታል። አንዴ ነው የምትልቋሉኝ ረመዳን አንዴ ነው የምትልቋሉኝ። ወይም አዲሱ መደበኛ ካለ አዲሱ መደበኛ ትልላለህ። ይሄ ክፈት። እስኪ አንብበው እስኪ። ኦኬ ምንድነው? ቁጥር 20 ጀምር አንብበው። እኔ የራሴን ይሄው ከፈትኩልህ። አዲሱ መደበኛ ነው። ኧረ ኡስታዝ የለም እዚህ። ኡስታዝ አይደለም። እሺ አለ ነው ቤተራ ግለሰብ ነው አሰረኝ። እሺ አሰን ኦኬ ምሳሌ 8 ቆያው ተሰለኝ ምሳሌ 8 ትቀበላለህ አትቀበልም? ከቁጥር 20 እስከ 22 ድረስ አብበለ እኔ አባቴ ኢየሱስ ነው። እሱ አባትህ ማን ነው አይደለም የሚጠየቁህ እኮ። በቃ አባቴ ነው ኢየሱስ ነው። እሱ የአባትህን ማን እንደሆነ አይደለም የጠየቅኩህ እኮ። እንዴት ነው እንጂ አባቶችን አላልኩም። እኔ ለኔ አባቶች የሚባል ነገር የለኝም። አባቴ ኢየሱስ ነው። ያልበላኝ ቦታ ላይ አትከትልኝ እሺ። እኔ አንተን አባትህን ማን ነው ብዬ አይደለም የጠየቅኩህ። ይደማል። ያልበላኝ ቦታ ላይ ካከትልኝ ይደማል። እሺ አባትህ ማን ነው ብዬ አይደለም ይኸውልህ ማን አሰሚያት ነገርኩህ። በቃ ከተሳሳትኩ ማረኝ፣ ችግር የለውም። አብሽር እኔ አባትን ጥለው ኢየሱስን ብቻ ነው። ከዛ በኋላ ደግሞ ሐዋርያ አንተን አባት አይደለም የጠየቅኩኝ። እንዲሁ ምን ነገር አንተ ሰው አባቶች የሚባሉት ከሐዋርያትና ከነቢያት ውጭ አባቶች የሉም። ቆይ በቃ ይሄን አንብብልኝ። እሺ ምሳሌ 8 ቁጥር ስንት? ቁጥር 20 21 እና 22 እኔ በጽድቅ መንገድ እሄዳለሁ፣ በፍርድ ጎዳና መካከል ለሚወዱኝ ርስት አወርሳቸው ዘንድ ቤት መዛግብታቸውንም እሞላ ዘንድ እግዚአብሔር የመንገዱ መጀመሪያ ያደረገኝ በቀድሞ ስራ መጀመሪያ ከጥንት ከዘላለም ጀምሮ ተሾምኩ። ማን ነው እንደዚህ እያለ እያወራ ያለው? ጥበብ ነች። ማን? ጥበብ ነች። የእግዚአብሔር ጥበብ ነው። ኦኬ እሺ ይሄንን አንብብልኝ እስኪ። እንግሊዝኛ ቻንስ ኦኬ ልቀይረው። ቁጥር ስንት ነው? እዛው ይሄ አባቶች የፈቱበት ነው። እዚህ ጋር ይታይካል። ፕሮቨርብ ምዕራፍ 8 ቁጥር 22 ላይ አባት ማለት ማን ነው? አንብበው እስኪ ይሄን እንግሊዝኛ ከቻልክ። አባት ብዙ ስለማይታየኝ ነው። አምብሮስ ነው። አምብሮስ ኦፍ ሚላን። አምብሮስ ኦፍ ሚላን ታውቀዋለህ? ኧረ አላውቀውም። ኦኬ ይሄ የቤተክርስቲያን አባት ነው። እሺ አትናቴዎስ አፖስቶሊክ ታውቀዋለህ? አሁን መጽሐፍ ቅዱሱ ላይ ፎከስ አናደርግም። ከዛ ልመልስላችሁ። ይሄ መጨረሻው አዙሪት ውስጥ ነው የሚከታተለው። እሺ ቆይ በቃ ይሄን መጨረሻውን ላስነብብህ። ይሄንን ማለት ነው እዛው ምዕራፍ 8 ላይ መጨረሻው ላይ ሂድና ይታይካል። አንድ ደቂቃ እሺ እዚህ ጋር የሚያወራው ማን ነው እንደዚህ የሚለው? በዚያን ጊዜ እንደ ዋና ሰራተኛ ሆኜ ከእርሱ ዘንድ ነበርኩ፣ ዕለት ዕለት ደስ አሰኘው ነበር፣ እኔም በፊቱ እደሰት ነበር እያለ እያወራ ያለው ማን ነው?
ጥበብ አልኩህ እኮ ተመለሻለሁ። ይቅርታ። ኦኬ። በዚያን ጊዜ እንደ ዋና ሰራተኛ ሁኜ ከእርሱ ዘንድ ነበርኩ፣ ዕለት ዕለት ደስ አሰኘው ነበር እያለ ይናገራል። ጥበብ ሰራተኛ ነበረች። ጥበብ ሰራተኛ ከቁጥር 1 ጀምረህ ማንበብ ትችላለህ። ኦኬ። ስለዚህ ጥበብ ሰራተኛ ነበረች። አዎ አልኩህ እኮ። ኦኬ። ኢየሱስ ክርስቶስ ከድንግል ማርያም ከመወለዱ በፊት ማን ዘንድ ነው የነበረው? ከማርያም ዘንድ ከመወለዱ አልነበረ፣ ብቻውን ነበረ በሰማይ። ከማርያም ዘንድ ከመወለዱ በፊት ብቻውን ነበረ በሰማይ? ብቻውን እግዚአብሔር ሆኖ ማለት ነው። ይህንን ማስረጃ መስጠት ትችላለህ። አረ እግዚአብሔር ሆኖ አረ እሰጥሃለሁ። አንድ ፊልጵስዩስ 2 አንዴ ክፈቱልኝ ስክሪን ላይ ያለ እግዚአብሔር ሆኖ ነው ያልከው? እግዚአብሔር ሆኖ ይኖር ነበረ እንዴ? ገብርኤልን ወደ ድንግል ማርያም የላከው ማን ነው? እግዚአብሔር ነው ወይስ ኢየሱስ ነው? እግዚአብሔር ካልኩ ኢየሱስ ነው። ስለዚህ የተወለደው እግዚአብሔር ነው። ተወለደ ማለት በስጋ ተገለጠ ማለት ነው። ያልተወለደ እግዚአብሔር አለ የለም? የለም። በጣም ጥሩ። የሐዋርያት ሥራ በስጋ ተወልዷል። በስጋ ያልተወለደ ሌላ እግዚአብሔር አለ የለም? የለም። በቃ እሱ ራሱ እኮ መጣ፣ በመካከላችን ሆኖ አማኑኤል ተባለ ነው። ይሄ እኮ በጣም ይሄ ሚስትሬስ ነው የሚለው ራሱ መጽሐፉ። ሚስትር ነው የሚለው። በስጋ ያልተወለደ እግዚአብሔር አለ የለም? አረ ደጋግማ ጠይቀኝ በእናትህ። የሐዋርያት ሥራ ምዕራፍ 13 ቁጥር 22 ላይ ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት እርሱም ኢየሱስን አመጣ አለ። ማነው ኢየሱስን ያመጣ? በስጋ አመጣው የሚል ነገር የለም። ይሄው እዚህ ጋር አመጣ የሚለው አይታይም? ምን ይላል? ኢየሱስ ከዚህም ሰው ዘር እግዚአብሔር የተባለው ማነው? እዚህ ጋር ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል የተስፋ ቃል ሰጥቶ ነበረ ለእስራኤል መድኃኒት እርሱም ኢየሱስን አመጣ። መድኃኒትን አመጣ። ኦኬ። ማንን ያመጣ? እግዚአብሔር ኢየሱስን። ቅድም ኢየሱስ እግዚአብሔር ነው ራሱ እግዚአብሔር ነው ብለሃል። አምጪውም የመጣውም እሱ ነው። ላኪ አንድ ነው ወይስ ሁለት ነው? አንድ። እሺ። እዚህ ጋር እግዚአብሔር ኢየሱስ ተገለጠ ማለት ነው። ይኸውልህ የተስፋው ቃል ምንድን ነው? መጥቼ አድንሃለሁ ነው። እቤዣችኋለሁ ሲል የነበረው በብሉይ ኪዳን እቤዣችኋለሁ፣ አድናችኋለሁ ሲል የነበረው ይሄ ተስፋ ቃል አይደለም? ይሄ ተስፋ ቃል አይደለም? ለአብርሃም የተስፋ ቃል አልገባም? ማዳኑን ተወው። ሁለት ነው ዋናው ነገር። ለምንድን ነው ዋናው እኮ ማዳኑ? እሺ፣ ይሄን አንብበው እስኪ። ምንድን ነው የሚለው? ይሄ እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታን ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል አይደል? ያ ማነው ኢየሱስን ከድንግል ማርያም የተወለደውን ጌታን ክርስቶስ የሚያደረገው ማን ነው? እግዚአብሔር ነው ይላል። የትኛው እግዚአብሔር ነው ሲባል ራሱ ነው። ስለዚህ እሱ ራሱ ነው ራሱን ጌታና ክርስቶስ እያደረገ ያለው ሰው ሆኖ ስለተገለጠ ኦኬ። ያንን ደግሞ ሊገልጥልን ነው እንደዚህ የሚናገረው። ይሄ ሰው ዝም ብሎ እናንተ እንደምታስቡት ተራ ነብይ አይደለም፣ ወይ ዝም ብሎ አንድ ነብይ የምትሉት አይደለም። ቆይ ይሄ ነብይ በእግዚአብሔር ቀኝ ያለው በእግዚአብሔር ስልጣን ያለው ይሄ ሰው ነው። በቃ አንዱ እግዚአብሔር ነው። በጣም ሲምፕል። ሮማውያን አይሁዶች የገደሉት እግዚአብሔርን ነው የገደሉ ወይስ ኢየሱስን ነው የገደሉ? ማንን ይላል? ማንን ሰቅለው የገደሉት? ኢየሱስን። እግዚአብሔርን ገድለውታል። በመለኮታዊ ባህሪ አይሞትም፣ በስጋው ገለውታል። በስጋ ሞቷል ይላል። ሰው ስለሆነ እግዚአብሔርን አልገደሉትም።
እግዚአብሔር ነው ኢየሱስ ራሱ እኮ ገደሉት ይላል። እንጨት እግዚአብሔር ነው የሰቀሉት ራሱ እግዚአብሔር ነው። በቃ እናመሰግናለን። እኔ ጨርሻለሁ ማሄር እናመሰግናለን። ስለዚህ አብረን ተሰቅለናል። እኛም ያው የሱ መሰቀል የኛ መሰቀል ስለሆነ ማለት ነው። ይሄን ስቅላቱን ይተቀበል እናንተ ይተቀማችሁ። እናመሰግናለን። እኛ አድርሰናል። ይሄ ተሰቀለው ተነስቷል አይደል? ተነስቶ በክብር ነው አይደል ያለው? ማን ያስነሳው? ማን አስነሳው? ራሱን ያስነሳው እሱ በመለኮቱ። ይሄ ሰው እግዚአብሔር ነው። ኦኬ ማን ያስነሳው? እግዚአብሔር ሲለ ራሱን ነው። በቃ ትንሣኤ አድርጎ ተነስቷል። የለም በመቃብር ውስጥ የለም፣ ተነስቷል። ማነው ያስነሳው? እግዚአብሔር። የትኛው እግዚአብሔር ከተባለ የእሱ ማንነት ይሄ ሰው ሆኖ የተገለጠው ራሱ እግዚአብሔር። ለምንድን ነው ያስነሳው? ከ3 ቀን በኋላ ለምንድን ነው ያስነሳው? እኔና አንተ መዳናችንን ሊያረጋግጥልን። ምክንያቱም ሲኦል ድረስ ወርዷል ሞቶ። ኦኬ ለምንድን ነው ያስነሳው? ለምንድን ነው ያስነሳው ማለት ምክንያት አሁን አንተ ለምሳሌ ወደ ክብሩ እንዲመለስ ወደ ነበረበት እንዲመለስ ማለት ነው። ቆይ ምሳሌ ልስጥህ። ድንገት ከገባ ዛሬ ማታ ምግብ ቤት ቢሰራ ማለት ነው፣ ባለቤትህ ወይም ማዘር ምግብ ቢሰሩ ፍሪጅ ውስጥ የሚያስገቡት ለምንድን ነው? እንዳይበሰብስና እንዳይበላሽ ነው አይደለም? እንዳይበላሽ ምክንያቱም ጠዋት ልትመገበው ስለምችል። ኦኬ ኢየሱስ በምድር አፈር ውስጥ 3 ቀን ሲቆይ ለምንድን ነው እግዚአብሔር ያስነሳው? እኮ ወደ ክብሩ እንዲገባ። ቅድም ምግቡን ፍሪጅ ውስጥ ለምን ታስገባዋለህ እየስልህ እንዳይበሰብስ አልከኝ አይደለ? ምግብና ኢየሱስ አንድ አይደለም። ሰውና ምግብ አንድ አይደለም። ሰውና ምግብ አንበባው እስኪ ምንድን ነው የሚለው? ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ስጋውን መበስበስን እንዳላየ ተናገረ አለ። አልበሰበሰም። እንደ ሌሎቹ ነቢይ አልበሰበሰም ነው። ጨርሰው ይህን ኢየሱስን እግዚአብሔር አስነሳው። ለዚህ ነገር ሁላችን ምስክሮች ነን። እግዚአብሔር ይመስገን። ለምንድን ነው ያስነሳው? ወደ ክብሩ እንዲገባ። እግዚአብሔር በክብሩ እያለ የሰው መልክ ሳይዝ ወደ ነበረበት የጣቴ ይታያል መበስበስን እንዳያየ አስነሳው እያለ ታንኪው። አልበሰበሰም። የኛ እንዳይበሰብስ እኮ ነው ያስነሳው እኮ በስብሶ እንዳይቀር እኮ ነው። ስጋው እንዳይበሰብስ ነው። ኤግዛክትሊ ስጋው ነው። ኢየሱስ ስጋው እንዳይበሰብስ ስለሚመለስ ይሄ ስጋ አይበሰብስም። ይበቃል። እናመሰግናለን። በቃ መስክረሃል። እንዳይበሰብስ ነው ያስነሳው። ለክብሩ እያልክ ሌላ ግን እንትን ለማለት አትሞክር። ኢየሱስ እኔ አሁን ምግብ ዛሬ እዚህ ጋር ምግብ እኔ ገዝቻለሁ ከሱቅ ማለት ነው። ነገ ጠዋት ልመገበው ከፈለኩኝ ይሄንን ፒዛ መቼም እዚህ ደጅ ላይ አላሳድረው፣ ወይም ኢቨን ቤት ውስጥ እንኳን አላሳድረው፣ ፍሪጅ ውስጥ አስገባዋለሁ። ለምን? ጠዋት ልበለው ስለምፈልግ፣ እንዳይበሰብስ ስለምሰጋ። እግዚአብሔርም ኢየሱስን በ3ኛው ቀን ከምድር አፈር ሲያስነሳው እንዳይበሰብስ ነው። ገባህ አይደለ? አዎ አልኩ። ከ3 ቀን በላይ ሲተወው ይበሰብሳል። አለቀ በቃ። ልክ ነህ። በቃ እናመሰግናለን። ለዛ ለነበረን ቆይታ ከሱ ውጭ ያልበሰበሰ ሰው አለ? ከሱ ውጭ በስብሶ ያልጠፋ ሰው አለ? ዓለም ሁሉ ቢበሰብስ ትርጉም የለውም። ስለዚህ ሁሉ ከኢየሱስ ውጪ ሁሉም በስብሷል አይደለ? ታንኪ አሁን ይሄንን ለሁላችሁ ማሰል ኢየሱስንም እግዚአብሔር ነው እንጂ እንዳይበሰብስ ሰግቶ ያስነሳው። ቢተወው ኑሮ ይበሰብስ ነበር። ልክ እኔ እናንተ ነገር ስልሞት እንደምንበሰብሰው ሁሉ ማለት ነው። ገባህ አይደለ? እግዚአብሔር ከኢየሱስ ውጪ እንዳይበሰብስ ያደረገው ሰው አለ ወይስ የለም? አሰል እኔን አዳምጥ። እኔ እናንተ ስንሞት ሁሉም በስብሷል። አንተ አሉኝ የምትላቸውን ሁሉ
አሁን በስብሷል። ፉክክር ውስጥ አትግባ። በቃ እናመሰግናለን። ማፊራ ፉበለኝ ቀጥሉ። የራሱ ካለ ይዋ በዚህ ልክማ ተው። እውነት ማለት በአባን ዳረግ መልካም ነው። በቃ በሰላም ምናልባት አሁን ያልካት ላይ ሀሰን አቤት አሁን ያልካት ላይ ትንሽ ጥያቄ አለኝ። የመጀመሪያው ኢየሱስ ክርስቶስ ራሱ አብ አይደለም የሚባለው ላይ ትክክል ነው። እሱ መጽሐፍ ቅዱስም እንደዛ ይላል። ምናልባት ሰማይና ምድር እኔ ምግብ ልበላ ነው። ያንተ ነው። እኔ ምግብ ልበላ ነው። ይቅርታ ኢየሱስ ስጋው የሚበሰብስ አይደለም። በቃ ለማንኛውም አመሰግናለሁ። ገና የእውነት እናመሰግናለን። ሌላ ቀን ደግሞ ትመጣለህ። ይመጣለሁ። ችግር የለም። አብሽር። እናመሰግናለን። ኡስታዝ ጀማል ኡስታዝ ሱስ ገና ነው እሱ ወይ ሐሰኑ ሰላም አለይኩም። ቀጥሉ። በቃ ምሳን ማኖራት ነው ላኛ ጋር ወይ ማዝጂ ያለው የኔ ቀርቧል። ልበላ ነው። በቃ እናንተ ግን ሰላም አለይኩም። እርሶስ ቆይ እሺ፣ ወንድሞች ካላችሁ ወንድሞች አስገቧቸው። ሁለተኛ ኦኬ ማሻአላህ ጥሩ ነው። ፎሎ አድርጎት እንግዲህ ያው 800 ምናምን ሰዎች አላችሁ እዚህ ጋር ኢብኑ ሐሰንና ኢብኑ ሁሴን አከታ ኡስታዝ ናቸው። ኢብኑ ሁሴንም ያው እንደኛ ገብቶ ስለማያወሩ ነው እንጂ ፎሎ አድርጓቸው። ባረከላሁ ፊኩም ጀዛኩሙላህ ኸይር። ሐሰን ሁለተኛ አካውንት ነው። ፎሎ አድርጉት እና ኔትወርክ ምንም መስራት አልቻልኩምና አድሚኖች ካላችሁ ከታች ወንድሞችም ካሉ እንደዚህም ደግሞ ክርስቲያኖች ካሉ አስገቡልኝ። ባረከላሁ ፊኩም ባረከው። ፎሎ አድርጉት ሐሰንን። ይሄ ሁለተኛው አካውንቱ ነው። ያው ታውቃላችሁ ሰሞኑ የወንድሞች አካውንት በጣም እየተመታ ነው። ኸይር ፎሎ አድርጉ ወንድሞች ካላችሁ ማሄር ሌሎችም እና ረመዳን ካላችሁ አስገቧቸው። ወገሮች ካሉ አስገቧቸው። እንማማራለን እንችላለን። እኔ መንገድ ላይ እሺ እንዳረብሻቸው አናን ይሄንን ጥያቄ ሌላ አንድ ሲጠይቅ ይሰምቻለሁና ኢንሻአላህ ሁሱ ይመለስና አስገባሻለሁ። እሺ አናን አብሽሪ። ህፃናት መላጨት ዋጅብ ነው ወይስ ሱና ነው በሚለው ኢንሻአላህ ሁሱ ሲመለስ ይመልስልሻል። السلام عليكم شيخنا. عليكم السلام ورحمة الله. شيخنا أهلا. دقينوت. الحمد لله. أستاذ لم يجيك نبرة. ويسمع. እሺ ይብቃል እንደ እንውጣ። እኔም ጫጫታ ላይ ነኝ። ወንድሞችም ሐሰኑ አለ ሁሱ ያለ ይመስለኛል። ከታች ካላችሁ ደረጃ ለስወጡልኝ። እሺ ወባረከላሁ ፊኩም ጀዛኩሙላሁ ኸይረን። ኡስታዝ ዋሂድ እስኪ አካውንቱ ተዘግቶ ይሁን ወላሂ አለም አላወቅኩም። በድንገት ነው የዘረግፈንና እስኪ ጽፌለታለሁ ኢንሻአላህ። መስጊድ ነው። እሺ
السلام عليكم. كان ينو جميعا. وعليكم السلام ورحمة الله وبركاته. كينيا ነው ሀጂ ምን ተፈጥሮ ነው? አውሮ እንጂ ጫጫታ ለሆኜ ነው። ማሻአላህ ስንት ጊዜ ሼር አደረኩልህ? ለምንድን ነው የማትመጣው? ወላ አላየሁም ሸጂ። አሁን ራሱ ድንገት በቃ ቲክቶክ እንደገባው እሱ ቤት አስገባኝና እዚሁም እንትን አልኩኝ እንጂ አላየሁኝም። 16 وعليكم السلام ورحمة الله. وعليكم السلام ورحمة الله وبركاته. مودة أهلا እንኳን ደህና መጣችሁ። እንደና ቆያችሁ ብያለሁ። አንዴ ከእንትና ጋር ከአበበ ጋር ሳትጀምሩ በፊት ቪዲዮ ፖስቻለሁ። እሺ ታች ያላችሁ አንዴ ደርሳችሁ አካውንቴ በጣም ነው የተመታው። ዝም ብሏል። ምንም እየተንቀሳቀሰ አይደለም እና ገብታችሁ ኮፒ ሊንክ አድርጉ። አንድ ጊዜ እሺ ታች ያላችሁ ግቡና አካውንቴ ላይ ግቡና ኮፒ ሊንክ አድርጉ። ኢንሻአላህ እስኪኛ በዚህ በኩል ያለውን ካላወጣ ነው እንግዲህ ማንም አያወጣውም አይደል እንዴ? ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እነሱ ቁጭ ብለው ሲሳደቡ ምን ሲሉ ነው የሚሉት? ነገር ግን እነሱ ምን አይነት ነብይ ይዘው ነው ሰለላሁ ዐለይሂ ወሰለም የሚሳደቡት የሚለውን ነገር ማየት አለባቸው። የራሳቸውን ነብይ ማለት ነውና ግቡና እስኪ አንዴ ኮፒ ሊንክ አድርጉት በደንብ አድርጋችሁ ኢንሻአላህ። በቃ ይቀጥሉ። አዎ ጀዛኪላ ሞዳ ጀሚያን እዛ ሄዳችሁ ከገመታችሁ ስንት ጊዜ ኮፒ ሊንክ እንዳደረጋችሁ ደግሞ እንትን በሉ እሺ። አሳውቁን በኮሜንት ስንት ጊዜ ኮፒ ሊንክ እንዳደረጋችሁ ቢያንስ 20 ጊዜ በትንሹ ማለት ነው። ጀዛኩሙላሁ ኸይር። እሺ የሄዳችሁ ሪፖስት አድርጉላት ጀሚያን። አበበ እንዴት ነው? አለን ሰላም ነው። እግዚአብሔር ይመስገን አለን። የትኛው ቤተ እምነት ነው? ክርስቲያን፣ ኦርቶዶክስ ነህ? ፕሮቴስታንት? የትኛው ቤተ እምነት? ክርስቲያን ነህ? ክርስቶስ ተከታይ ማለት ነው። ገድል ትቀበላለህ? በመጽሐፍ በቃ አታልምጠና። ከየትኛው ቤተ እምነት ነህ? ፕሮቴስታንት ነህ? ኦርቶዶክስ ነህ? ወይስ ኦንሊ ጂሰስ? ክርስቶስ ተከታይ ክርስቲያን። ነገርኩህ። እኔ ጥያቄ ነበረኝ፣ እሱን ጠይቂኝ። ከየትኛው ቤተ እምነት ነህ? እኔ ጥያቄ ልጠይቅ ነበረ ስለ ቤተ እምነት። የትኛው ቤተ እምነት ነህ? ፕሮቴስታንት ነህ? ኦርቶዶክስ ነህ? ወይስ ኦንሊ ጂሰስ ነህ? ቀላል ጥያቄ። ክርስቲያን ነኝ። አይበቃም? ይሄ ሙስሊም ነው ካልኩት በቂ ነው፣ ወይ ክርስቲያን ነው ካልኩት በቂ ነው። በቃ ግዴታ። ኦኬ 66 ነው 81 ነው የምትቀበለው ወይስ 73 ነው? መጽሐፍ ቅዱስ ላይ ያለው ሁሉ ይቀበላል። 81ንም ትቀበላለህ? 81 61 ብዬ አላውቅም። በመጽሐፍ ቅዱስ ተጽፎ ያለው እኮ የትኛው ነው መጽሐፍ ቅዱስ የሚባለው? የትኛው ነው የምትቀበለው? 66 ነው 81 ነው ወይስ 73 ነው? 66 እና 81 ላይ ይቻላል። እኔ ጥያቄ ነበር። ፈጣሪ ጠይቅ እስቲ። አይ በቃ ሸጄ ይፈቀድለት አይደል? መድረኩ ያንተ ነው አሚሮ፣ ችግር የለውም ይጠይቅ። በቃ ጠይቅ። እሺ አበበ ጥያቄ ምንድነው? ሙስሊምና የነቢያቶች ሃይማኖት ነው አይደለ? ይሄ ነው ጥያቄ? አይ ልቀጥለው። እሺ ሰብሰብ አድርጋ አንድ ላይ ጠይቅና ከዛ ይመስላል።
ሙስሊምና የነቢያት ቅብብሎሽ ሃይማኖት ነው ካልነው የትኛው ነው? ስለ ጂኒ ወንድማችን ነው ወይ ሰይጣን ወንድማችን ነው የሚለው የትኛው ነው? ሙሴ ነው? ዳዊት ነው? የትኛው ነው ያስተማረ? ሁለተኛ ነገር ደግሞ ነብዩ መሐመድ ከኋላ ያለውን የትኛው ነው? ዳዊት ነው ይመጣል ብሎ የነገረን ወይ ደግሞ ማን ነው የነገረን? ወይ ሰለሞን ነው? ይሄ አልሰማሁትም። ለዛ ነው ማላምነው እኔ። ጥያቄ ይሄ ነው። መጀመሪያ ወደ ቃሉ ከመሄድ በፊት ይሄንን ነው አንተንም ጠይቅ። በቃ ኒት አድርጋ አዳምጣ። እሺ የመጀመሪያ ጥያቄው እስልምና የነቢያት ሃይማኖት ነው ወይ የሚለው ነው። እስልምና የነቢያት ሃይማኖት ነው፣ እንዲሁም ደግሞ እስልምና የተፈጥሮ ሃይማኖት ነው፣ እንዲሁም ደግሞ እስልምና ብቸኛው መለኮታዊ ሃይማኖት ነው። ይህንን አላህ Subhanahu Wa Ta'ala ሲነግረን በቁርአኑ በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ምንድነው ያለ? እሱን አልጠይቅም ፈጠረና ኒውት አድርጋ አዳም። እሺ አበበ በቃ ጥያቄን ሁሉንም ይቅርታ እኔ ኒውት አድርግ በቃ ሁሉንም ጥያቄህን ይመለስልሃል። ያንን አዳም። ለመከራከር ከሆነ የመጣኸው ይኸውልህ መጀመሪያ ቅድም የነበርንበት ቦታ ላይ ነው የምንመለሰው። ከየትኛው ዲኖሚኔሽን እንደሆን ሳትናገር አናወራም። ጥያቄ ልጠይቅ ስትል የፈቀድኩ አላቅም ለይቼ አላቅም ስላልከ ኦኬ። በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ፊጥረተላሂ ለቲ ፈጠረና ሰዓለይሃ ይላል አላህ Subhanahu Wa Ta'ala። ያችን አላህ Subhanahu Wa Ta'ala ሰዎችን በእርሷ ላይ የፈጠረባትን ሃይማኖት ያዙ እያለ እንዲሁም በሱረቱል በቀራ ምዕራፍ 2 ቁጥር 38 ላይ ቁጥር 138 ላይ አላህ Subhanahu Wa Ta'ala ይነግረናል። እንዲሁም ደግሞ የነቢያት ሃይማኖት መሆኑንም በብዙ ቦታዎች ላይ ለምሳሌ በሱረቱል አንቢያ ምዕራፍ 1 ቁጥር 25 ላይ እንዲሁም ደግሞ በሱረቱል ኢምራን ምዕራፍ 3 ቁጥር 65 ላይ ስለ ኢብራሂም ይነግረናል። እንዲሁም ደግሞ የእያንዳንዱ ነቢያት እየጠቀሰ አስፈላጊ የተባሉትን በጀምዕ አድርጎም እንዲሁም ደግሞ በሙፍረድ ደግሞ ስም ጠቅሶም የሁሉንም ይነግረናል። መጨረሻ ላይ ግን ይህንን ሁሉ ነግሮም በኋላ ብቸኛ መለኮታዊ ሃይማኖት እንደሆነ በሱረቱል ኢምራን ምዕራፍ 3 ቁጥር 19 ላይ እነ ዲነ ኢንደላሂል ኢስላም በማለት ነግሮናል። ስለዚህ አላህ ዘንድ የተወደደው ሃይማኖት ብቸኛው መለኮታዊ ሃይማኖት ይህ ነው። የነቢያት ሃይማኖት እንደሆነ ካይን ዘንዳ ኢስላም የነቢያት ሃይማኖት ከሆነ ጂኒ ወንድማችን ነው ብሎ ያስተማረ እንዲህ ደግሞ እንትን ያለ እነ ሙሴ ናቸው ማናቸው የሚል ጥያቄ ነው ያነሳው። እኛ ከመነሻውንም ጂኒ ወንድሞቻችን ናቸው ስንል እንደዚህ ከስጋችን ስጋ ወስደዋል እያልን አይደለም። መረዳት ያለባችሁ ትልቁ ፖይንት ወገኖቻችን በእምነት ወንድሞቻችን ናቸው ነው። በተመሳሳይ መልኩ አምላክ ብላችሁ የምታመልኩት ኢየሱስ ክርስቶስ ወንድማችን በሆነው መልኩ ማለት ነው። ለምሳሌ ኢየሱስ ክርስቶስ ለኛ የእምነት ወንድማችን ነው የምታመልኩት ማለት ነው። ያም እንዴት ነው የሆነው? ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት? ሁሉም ነቢያት በእናት ቢለያዩ በእምነት አንድ ናቸው፣ ሁሉም ወንድማማቾች ናቸው። ስለዚህ የሁሉም ነቢያት ሃይማኖት እስልምና ስለሆነ የኢሳ አለይሂ ሰላቱ ወሰላም እምነት ሙስሊም ስለሆነ ኢሳ ወንድማችን ነው። ወደ ጅኖች ስንሄድም በተመሳሳይ መልኩ ጅኖች ነፃ ምርጫ ያላቸው ልክ እንደ ሰው ልጆች ነፃ ምርጫ ያላቸው ነፃ ምርጫቸውን ተጠቅመው የሚክዱና የሚያምኑ ናቸው። እነዛ የካዱት ሸይጣን ይባላሉ፣ ወይም የሸይጣኑ ከአምላክ ፍቃድ የራቁ ከአምላክ እዝነት የራቁ ማለት ነው። የሰይጣኑ የሚባሉ የታዘዙት አምላክን የታዘዙት ሙስሊሞች ይባላሉ። እነዚህ አምላክን በመታዘዝ በእስልምና ላይ ያሉት በእምነት ወንድሞቻችን ናቸው እንላለን። ሲምፕል አዛት በቃ በጣም ቀላሉ መንገድ ማለት። ነገር ግን ይህንን ነገር ያስተማረ ስፔሲፊክሊ ምናምን ነብይ ያምጣልኝ የምትሉ ከሆነ ያ የማያስኬድ ሎጂክ ነው፣ ከመነሻው ነው። ለምሳሌ አላህ Subhanahu Wa Ta'ala በቁርአን ላይ ዳታቁሉ ሰላታ ይላል። አበበ ሚውት አድርግ። አሁን ይቅርታ ሚውት አድርግና አዳምጥ። ሃሎ
እኔንም ስማኝ፣ ቀኑን ብቻ ብታወራኝ ምን ጠቅመኛል? የጠየቁት ጥያቄ አለ። መጨረስ እነግርሃለሁ። ሚት አደርስ ለምን ጌታ ሆይ ዳምሳሽን ትቀበላለሽ? እንደሱ ከሆነ ኦኬ፣ በቃ አሁን በደንብ አዳምጥ። ሚት አድርጉት፣ በደንብ አዳምጥ። ደምሳሽን እኔ እንትን ከመሆን ማለት ነው ባይዜ ከክርስቲያን ከመሆን ደምሳሽን ብቀበል ይቀለኛል። ወላሂ ነው የምልህ። ልንገር የተረተረቱን አቁም። አሁን ወደ ጥያቄና ወደ መልስ እንግባ። ተረት እዛ ኦርቶዶክስ ቤት ነው ያለው። እኛ ጋር ተረት አሁን ሻውዝን እያላችሁ የምትሉት እናንተ ናችሁ። ፈጣሪ ሆይ ምንድነው እንትን እኔ ጠየቅኩት መልስልኝ ነው፣ ሌላ ነገር አይደለም። ለመልስልህ እኮ እድል አልሰጠኸኝም። ተረጋጋ ሰውዬ። ለምን ይህ አድርጋ አዳምጥ። ከቁርአን በፊት ከዛ በኋላ ይገባል። ይውረድ ወይስ እንቶ አሚሮ ይህ አድርጎ ማዳመጥ ሆነ ይውረድ። ምን ይሰራል? ሚት አድርጎ ማዳመጥ ማይችል ከሆነ ስፔሲፊክሊ ነብይ ስጠኝ እንደዚህ ብሎ ያስተማረ እያላችሁ ቃል እየመዘዛችሁ ከሆነ የምትፈልጉት ለምሳሌ አላህ Subhanahu Wa Ta'ala ላ ተቁሉ ሰላታ ይላል። እንዲሁም ለቀድ ከፈረ الذين قالوا ان الله ثالث ثلاثه ይላል። ሶስት አትበሉ ይላል። እናንተ እኮ ከጊዜ በኋላ ነው ይሄንን ነገር ያመጣችሁት። አንድም ሶስትም ብላችሁ ልክ ትምህርት ቤት ላይ ሞኒተሮችን እንደምንመርጥ አንድም ሶስትም ይባል ብላችሁ በጉባኤ ነው የመሰረታችሁት። ይሄ ነገር ያ ነብይ በነበረበት ዘመን ያልነበረ ከሆነ ለምንድን ነው ማስተማር ያለበት? ሲጀመር ሶስት አትበሉ እያለ ማስተማር ያለበት ለምንድን ነው? በቃ በሰዓቱ አላህ Subhanahu Wa Ta'ala እንዳለው ወይስተኒቡ ጣዖት ከጣዖታት ራቁ እያለ ነው እንጂ ሲያስተምር የነበረው ነቢያት ሶስት አትበሉ እያለ አይደለም። አሁን እናንተ ሶስት ያላችሁ ስላላችሁ ግን ዛሬ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሶስት አትበሉ የሚለው መልእክት ከአላህ ተቀብለዋል። ግን በዛ የዛኔ ለምሳሌ በሙሴ ዘመን እንደናንተ አንድም ሶስትም የሚል ከሌለ ሙሴ ለምንድን ነው ሶስት አትበሉ እያለ የሚያስተምረው? ሜክ ሴንስ እንዴ? እንዲሁም ደግሞ ልክ በተመሳሳይ መልኩ የዛኔ ይሄ ጅኖች ነፃ ምርጫ እንዳላቸው አስተምረው እና ሙሴ አስተምረው ነግረው ሁሉም ኤክሰፕት ያደረገ ከነበረ የተቀበለ ከነበረና እንደናንተ ኮምፕሌን ያላደረገ ወይም ደግሞ ይሄ ምንድነው ጀስት እስልምና ላይ እንዳለ ነገር ብቻ አድርጋችሁ ስታወሩ ኮምፕሌን ያደረገ ከሌለ ለምንድን ነው እንትን የሚባለው? ከመነሻው ነው። ለማንኛውም